ያው ሰዓት እየተጫወትን አይደል እንዴት ዝም አልከኝ ትኛለሽ? አልዘፈንክልኝማ። ኦኬ ስላልዘፈንኩልሽ ነው? አዎ አሁን ምርጥ ዘፈን ዘፈንልሻለሁ። እሺ እሺ። አሳድገሽኛል ኢትዮጵያ በማር በወተት እማማ ኢትዮጵያ የማማ ምድራዊ ገነት ምን ነው እናት ስለማርና ወተት ተረተረት እየነገሩ ስላሳደጉ ማለት እንዴት መቼም በላ አትለኝም። ያኔ ነዋ። አሁንማ ተረት ተረት ሆኖ ቀርቷል። ግን በልቻለሁ። እሺ የት አለ አምጣ። ምኑን ማሩን ነው ማመጣው? አዎ አንቺ ጉደኛ ነሽ እናቴ፣ አያልቅብሽም። እንደ መጀመሪያ ለዚህ ያደረሰኝ ፈጣሪ ነው። ሁለተኛ ቤተሰቦቼ፣ ሶስተኛ የምወዳት የወደፊት ሚስቴን የአሁኗ ፍቅረኛዬን ሉሊትን ማመስገን እፈልጋለሁ። ሄሎ ወጥቻለሁ። ኧረ ችግር የለውም። እሺ አንቺ ልቤ እኮ ነው ስንቅሽ ይሁን ያዢው አንጀትሽ ሲታጠፍ ምሳ ብለሽ ጋብዢው አንቺ ልቤ እኮ ነው ስንቅሽ ይሁን ያዢው አንጀትሽ ሲታጠፍ ምሳ ብለሽ ጋብዢው። ኧረ ምንም ችግር የለውም። ምንም አይደል። ስራዬን ጨርሼ ቶሎ እመጣለሁ። እሺ። ማናት እባክህ? በተለይ አብረን መዋል ከጀመርን ጊዜ በኋላ የሆነ ስልኩ ያለ እረፍት ነው የሚደወለው። ሲፈልግ ሪጀክት ያደርገዋል፣ ሲፈልግ ያነሳዋል፣ ሲፈልግ ከፊት ለፊት ራቅ ብሎ ነው የሚያወራው። እንዴት አልፍራ? እንዴት አልፍራ? የፈራው ደረሰ። መቅናት ጀመርሽ? ደህና አደርሽ? እውነት ነው። ለእኔ እንደዚህ ነው የሚባለው። መግባት ይቻላል? ዛሬ እንዴት ማስፈቀድ ፈለግ? በራ ያያዝሽ እኮ ግቡ አይመስልም። ኦ ይቅርታ። ናገባ አንተ ልጅ ነገር ተዋላልኩ። ኧረ አንቺ ደግሞ ቀለል አድርጊው እንዴ! ምን ሆነሽ ነው? ይሄ እኮ ትልቅ ነገር እኮ አይደለም። አንደኛ የፍቅርም የትምህርት ቤት መምጫ ሰዓት ደርሷል አይደል እንዴ? ስለዚህ ልጅቷን በራብ አትብጃት። አንቺ የራስሽ ጉዳይ ነው። ታውቃለህ፣ እዚህ ግቢ በመግባቴ ከማመሰግንባቸው ምክንያቶች አንዱ አንተ ነህ። ችግር የለም እንዳታስብ እህቴ። ታውቃለህ፣ የሁል ጊዜ ጥያቄዋ ጊዜ አይሰጠኝም ነው። ይኸውልሽ ዛሬ ስቱዲዮ ትንሽ ድምፅ አለብኝ። እሱን ተቀርጬ እወጣለሁ፣ አገኛታለሁ። ደግሞ ረጋ ብለህ ካውራት። እሺ ውድ እህቴ። ምንድን ነው? ትንሽ ቤክና እና ተረፍሽ? ደህና ነኝ። ምን ማለት? እሺ እግዚአብሔር ይማርሽ ሰብሪ። እንደባለፈው አሳድጋኛለሽ በማር በወተት እንዳትል። እንዴ ለምን? የለማ የሌለ ነገር አትስፈን። አሬጅ ማተኛ ልጅ ነች። ምን አይነት ነች? እስቲ ከሽ አረ ወተቴ ማሬ፣ አረ ወተቴ
ወተቴ ማሬ አረ ወተቴ ማሬ አረ ወተቴ ማሬ እመጣልሻለሁ ቅርብ ነው አገሬ እስከዚያው ጠብቂኝ ናፍቆቴ ትዳሬ አረ ወተቴ ማሬ። አንተ ሰውዬ ከማርና ከወተት ችግር አለብህ እንዴ? እውነትም እጥረት አለብህ እና ምንድን ነው የሚሻለው? አላውቅም፣ ግን እናትሽ በጣም ታማለች እየተባልኩ አለመሄድ ሞቷን መቀበል። እሱን አይደለም እኮ ያልኩሽ፣ የትንሿ ጉዳይ ነው አይደል? ግን ምንም አማራጭ ምን ማለት ነው? በቃ ሂጅ አባቷን አናግረውና ለአባቷ ሰጣታለሁ። ምን? አዎ እስከዛሬ ምንም ነገር አስቸግሮ ያላውቅም። አሁን ግን ሄጄ ነገሮችን በሙሉ አስተካክዬ እስከምመጣ ከአባቷ ውጭ ሌላ ከለላ የሚሆናት ሰው የለም። ግዴታው ነው። አልገባኝም። ምን ማለት ምንድን ነው የምታወሪው? አውቃለሁ ስለሱ መኖርም ሌላ ዝርዝር ነገር ነግሬሽ አላውቅም። ግን ደግሞ በቃ የጭንቅ ቀን ሲመጣ ምን ማድረግ አለብኝ? በጣም ከባድ ነገር ነው ማለት የኔ ቤተሰብ የሚያውቁት እዚህ ስራ ይዤ እንደምኖር ነው። ግን ደግሞ እሺ ትንሿን ወልጃለሁ ብዬ ይዤ ቤት ምንም አይሉም። በጣም ነው የምትናፍቅኝ። እኔም በጣም ነው የምትናፍቀኝ። እየመጣህ አትጠይቀኝም? የት? አባቴ ጋር ነዋ። አባትሽ ነው እንደሚመጣው? አዎ። አዲስ የመለያ ዘፈን አዘፍንልኝም? መለያየት ሞት ነው ለተዋደደ ሰው ስቃይን አሳየኝ። ምነው ችግር አለ? ደህና አይደለችም? ሳምዬ ያልነገርኩህ ብዙ ሚስጥር አለ። ብቻ ባጭሩ ላስረዳ። ክፍለ ሀገር ያሉ ቤተሰቦቼ የዚህ ለትምህርትና ለስራ እንጂ ትንሿን ወልጄ ከነሱ ደብቄ እየኖርኩ እንደሆነ አያውቁም እና እናቴ በጠና ታማ እንድሄድ ተደውሎልኛል። ትንሿንም ይዤ መሄድ አልችልም። አባቷ ጋር ሞክሬ አይንሽ እንዳለ ያለ ብዙ ቦታ ጣርኩ፣ አልቻልኩም። ነገሮችን አስተካክዬ እስክመጣ ትንሿን ተጋቱ ታስቸግርህም አምናለሁ። ሁለታ ከፋይ ያርገኝ። ምንድን ነው የምትወራው አንተ? በምን ምክንያት ተለያይተው እንደኖሩ አላውቅም እንጂ የምትወደድ ልጅ ነው ያለችው። ምንድን ነው አንተ የምትቀባጥረው? አስሩን ነገር ያቺ ሕፃን እኔ ግቢ ውስጥ ያለችው ትንሿ እኮ ነች። እኔ የምወዳት ምንድን ነው አዲስ ግራ የምታጋባኝ ምንድን ነው? አየህ እናቷ ለማንም ያልነገረችው ሚስጥር ነበር። ቤተሰቦቿ እንኳን ልጅ እንዳላት አያውቁም። አሁን እናትሽ ታማለች በፍጥነት ድረሽ ስትባል ይህ ሁሉ ሚስጥር የታወቀ። እንዴት ማለት? ልጅቷ አባቷ ጋር መኖሯ ግድ ነበር። ያኔ ሚስጥሩ ታወቀ። እኔ የምልህ ማለቴ የእናቷ ስሟ ነው? ስሟ ምን ያደርግልህ? አይ እንዲሁም ልጠቅላለሁ። ሰብለ ትባላለች። ሰብለ በጣም ጥሩ ሰው ናት። የምትወደድ ሰው ነበረች። ያሬድ እባክህ ልጄ እስካሁን ድረስ ብቻዬን ተሰቃይቼ አሳድጌያለሁ አይደል? ምንም ነገር ጠይቄ እኮ አላውቅም። አሁን ግን እናቴ በጠና ታማ ክፍለ ሀገር መሄድ ስላለብኝ ለአሁን ብቻ ነገሮችን አስተካክዬ እስክመለስ ልጄ አንተ ጋር ትቆይ። ከአንተ የተሻለ እሺ ማጋ ልሂድ። ያሬድ እባክህን አሁን እንኳን ተለመነኝ። አንዴ ብቻ አንዴ ነገሮችን አስተካክዬ አላቅልሽም። ጥፊልኝ ከዚህ። አንተ ደግሞ ምን ነው? ትንሿ የኔ ልጅ ቁርስ ደርሷል። ምን ነው? እዛ ላይ ትምህርት ቤት እንዳይረፍድብሽ። እኔ ትምህርት የለኝም። ለምን? የላብ አደሮች ቀን ነው። እንዴት ዛሬ ረሳሁት? የላብ አደሮች ቀን እናንተ ጋር ስራ አለ? እኛ ጋር ምንም እረፍት የለም፣ ሁሌም ስራ አለ።
አቦኔ ትምህርት የለብኝም። ሸፍኜ ተኛ። እሺ እኔ ትንሽ ተኝ። እሺ ስትነሽ አሪፍ ቁርስ። እሺ ሳሚ ልጅ አለው። ምን? ይኸውልሽ ይህን ነገር እንድታጣሪልኝ ይፈልጋል። አላምንህም። ምን አቀደ ነው እስከዛሬ? በቃ እየገባሽ አልመሰለኝም። ለእህቴ ከአንቺ በላይ እኔ በደንብ አድርጌ አብዝቼ እጨነቃለሁ። እሱን እንኳን ተወው። አውቃለሁ አንቺ ስለኔ ዝም በል። እኔ አሁን ምንም የምልበት አንደበት የለኝም። ብቻ ይህንን ጉዳይ አጣሪልኝ። እኔ በህይወቴ አንዲትም ቀን ደግ ስራ ያልተፈጠረ ክፉ ሰው ነው። የስራ ቅጣት ደግሞ ከበጎ ሰዎች ራቅ ብሎ ነው። ምክንያቱም በእነሱ መሀል ካለው ሁሌም ችግር የሚሆን የራሴን ዘር አላውቅ ብዬ ነፍስ የማታውቅ ጨቅላዋን እኔን ያመነች እናቷን ለስቃይ የዳረ ህይወቷን በህቴ ንጹህ ፍቅር ላይ ጨለማን ያበሰው ክፉ ሰው ነው። በምንም ይቅርታ የሚፈታ ጥፋት የለኝም። ርቄ መሄዴ ግድ ነው ለእናንተ ለበጎ ሰዎች ስል። አረም ሁሌም አረምና ከንጹህ ተክሎች መራቅ አለበት። ባላችሁበት ሰላም ነው። ምንድን ነው? ምንድን ነው? እንዴ ሉሊት ምንድን ነው? ሉሊት እስቲ ቆይ ውሃ እስቲ ኋላ አምጣ። አየር ስጧት።